ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁ? እንደምን ሰነበታችሁ? ውድ የኤፍታ ቲቪ ተመልካቾቻችን በሙሉ ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሰብስክራይብና ላይክ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ዛሬ መንፈስ ቅዱስ ልቤ ላይ ያከበደውን የእግዚአብሔርን ቃልና ገርና ወደ ጸሎት እንገባለን። እግዚአብሔር በዛሬው ማለዳ አዲስ ነገር በትዳራችሁ በልጆቻችሁ ላይ ያደርጋል። ዛሬ ለታማሚዎች የምንጸልይበት ጊዜ ይሆናል። ለበሽተኞች የምንጸልይበት፣ እንዲሁም ደግሞ በልጅ ምክንያት የምትሰቃዩ ሰዎች ልጆቻችሁን ጠላት ክፉኛ እየያዘ እየጣላቸው ወይንም ከትምህርታቸው ወደ ኋላ እንዲያፈቀፍቁ የሚያደርግ ሆነ እግዚአብሔር ዛሬ በቃሉ መሠረት ይፈታዋል። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ኢሳይያስ ምዕራፍ 41 ቁጥር 9 ላይ እንደዚህ የሚል ቃል እናገኛለን። አንተ ከምድር ዳርቻ ያዙ ከማዕዘኗም የጠራሁና አንተ ባሪያዬ ነህ፣ መርጬ ያለው አልተውህም ያልሁን ሆይ እኔ ካንተ ጋር ነኝ፣ አትፍራ። እኔ አምላክ ነኝና አትደንግጥ። አበረታምሃለሁ፣ እረዳምሃለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። ዛሬ ለእናንተ አንድ የምሥራች አለ። እግዚአብሔር ከተናገራችሁ ውጪ ቤታችሁ ላይ የሚወረወር የትኛውም የአጋንንት ፍላጻ ተጽዕኖ በኢየሱስ ክርስቶስ ስም ዛሬ ለዘለዓለም የተሰበረ ይሁን። ይህንን ፕሮግራም የምትከታተሉ ቅዱሳን በሙሉ እግዚአብሔር አምላክ ሆይ ዛሬ ጌታ እግዚአብሔር ሆይ ነገሮቻቸው እንዲለቀቅ በናዝሬቱ በጌታ በኢየሱስም ጸልያለሁ። ይህንን ቪዲዮ የምትከታተሉ ቅዱሳን አብራችሁን ትጸሉ ዘንድ በጌታ ፍቅር አሳስባችኋለሁ። ነገሮቻችሁ እንደገና እንዲለቀቅ ጸልዩ ወገኖች። በመላው ዓለም የምትገኙ ውድ እናቶችና እህቶች፣ አባቶች፣ ወጣቶች እግዚአብሔር ነገሮቻችሁን እንዲለቅላችሁ ጸልዩ። ይህ አጋንንት ትልቁ ሚናው ምንድነው ካላችሁ በሚጸልይ ሰዎች ላይ የራሱን ሰልፍ ይዞ ይወጣል። የራሱን ጦር ኃይል ይዞ ይወጣል። ነገሮቻችሁን ለማዘግየት ይሮጣል። መልሳችሁን ለማዘግየት ይሮጣል። እናንተን ከቅድስና ሊያወጣችሁ ይፈልጋል። ዛሬ ከስፍራችሁ በጌታ በኢየሱስም እንዲነሳ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም የሚከተለኝ መንፈስ ይመታ እያላችሁ ጸልዩ። በኢየሱስ ስም ትዳሬ ልጆቼን በጌታ በኢየሱስም እንዲለቅ፣ ጤንነቴን በናዝሬቱ በጌታ በኢየሱስም ልቀቅ እያላችሁ ከሰውነታችሁ ላይ እያራገፋችሁ ጸልዩ። በጌታ በኢየሱስ ክርስቶስ ሪጃላማሮባስ ራጂላማንታስ ክራላማንዶ በጌታ በኢየሱስ ክርስቶስ 2019 መግቢያ ላይ ነገሮች የተለቀቁ ይሆናሉ። ከዚች ደቂቃ ጀምሮ በናዝሬቱ በጌታ በኢየሱስ የተያዘልኝ ነገር አሁን ይለቀቃል። የተያዘብኝ ነገር አሁን ይለቀቃል። በኢየሱስ ክርስቶስ ስም አሁን ይለቀቃል። በወንድና በሴት ባሪያዎች ለእግዚአብሔር ሆይ የተላከ የትኛውም የክፉ ፍላጻ ኃይል በኢየሱስ ክርስቶስ ስም አሁን የፈረሰ ይሁን። በኢየሱስ ስም አሁን የፈረሰ ይሁን። ብዙዎቻችሁ ከሀገር ውጭ መውጣት ፈልጋችሁ ፓስፖርታችሁ ላይ ጠላት የተለያየ ነገር እያመጣ ያዘገየባችሁ፣ ቪዛችሁን ያዘገየባችሁ፣ መንገዳችሁ ላይ የቆመ የትኛውም የአጋንንት ተጽዕኖ በኢየሱስ ክርስቶስ ስም አሁን የወደቀ ይሁን። በኢየሱስ ክርስቶስ ስም አሁን የወደቀ ይሁን። በኢየሱስ ስም እንዲሁም የደነገጣችሁ ሰዎች፣ በተለያየ መንገድ የደነገጣችሁ የትኛውንም ክፉ የምሥራች ሰምታችሁ የምትፈሩ ሰዎች እግዚአብሔር ዛሬ በቃሉ ተናግሯችኋል። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥም፣ አበረታሃለሁ፣ እረዳምሃለሁ፣ በጽድቄም ቀኝ ደግፌአለሁ፣ ይይዝሃለሁ። እነሆ የሚቆጡ ሁሉ ያፍራሉ፣ ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ፣ ይጠፉማል። በጌታ በኢየሱስ ስም እግዚአብሔር በቀኙ ደግፏቸዋል። እግዚአብሔር በኃይሉ ደግፏቸዋል። እግዚአብሔር ያልተጠበቀ እንግዳ ነገር በቤታችሁ ላይ ያደርጋል። በትዳራችሁ ላይ ያደርጋል። በኢየሱስ ስም በአገልግሎታችሁ ላይ ያደርጋል። አዲስ በሮች አሁን ይከፈታሉ።
በኢየሱስ ስም ይከፈታል። ኦራጂላ ማራባስ መንፈስ ቅዱስ ጸልዩ ወገኖቼ አዲስ ነገር ይሆንልኛል እያላችሁ ጸልዩ። የጠላትን ኃይል እያፈረሳችሁ ጸልዩ። ይህንን ፕሮግራም የምትከታተሉ ወንድና ሴት ባሪያዎቼ እንዲሁም ይህንን ዩቲዩብ ቻናል ለብዙዎች እንዲዳረስ እየረዳችሁኝ እግዚአብሔር አምላክ አሁን በመንፈስ ቅዱስ እየነካኝ ነው የምትሉ ሰዎች፣ የምታምኑ ሰዎች ለብዙዎች ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። መንፈስ ቅዱስ ሆይ አሁን የሚከታተሉ እህቶቼን የሚከታተሉ ወንድሞቼን እንድነካ ጸልያለሁ። የትኛውም የክፉ ስርዓት አሁን የፈረሰ ይሁን። የአጋንንት ስርዓት የፈረሰ ይሁን። የጨለማው ስርዓት የፈረሰ ይሁን። በኢየሱስ ክርስቶስ ስም የፈረሰ ይሁን። እንዲሁም በሌሊት እየመጣ የሚያንቃቸው፣ እንዲሁም በሌሊት እየመጣ የሚያስጨንቃቸው፣ እንዲሁም በሌሊት እየመጣ የሚያስጨዋቸው የትኛውም የእባብ መንፈስ በኢየሱስ ስም አሁን የፈረሰ ይሁን። በኢየሱስ ስም አሁን የፈረሰ ይሁን። በኢየሱስ ስም አሁን የፈረሰ ይሁን። የሞተ ሰው እያመጣ የሚቀሰቅሳቸው፣ የሚያስደነግጣቸው፣ የሚያስለቅሳቸው በኢየሱስ ስም አሁን ይፍረስ። ከመቃብር የተላከ የትኛውም የአጋንንት መልእክተኞች በኢየሱስም የሞት መናፍስቶች አሁን ስራቸው ለዘላለም የፈረሰ ይሁን። አሁን ስራቸው ለዘላለም የፈረሰ ይሁን። እህቶቼና ወንድሞቼ እናቶቼ አሁን ነፃ እንዲወጡ ነው ጸልያለሁ። አሁን ነፃ እንዲወጡ ጸልያለሁ። ዘጸአት እንዲሆንላቸው ጸልያለሁ። አቤቱ እግዚአብሔር አባት የተረዳቸው ዘንድ እማጸናለሁ። ኦራጂላ ማዶስ ምዕራፍ 41 ቁጥር 13 እንደዚህ ይላል፣ እኔ አምላክ እግዚአብሔር አትፍራ እረዳምሃለሁ በየቀኝን ይዣለሁና ይላል። በጌታ በኢየሱስ ስም የሚያስደነግጣችሁ ሰዎች፣ የደነገጣችሁ ሰዎች ለእናንተ አንድ መልእክት አለኝ። እግዚአብሔር ዛሬ ይረዳችኋል። እግዚአብሔር ዛሬ ያግዛችኋል። እንዲሁም በመስሪያ ቤት የምትጨነቁ፣ በመስሪያ ቤት ግራ የምትጋቡ፣ ጠላት አለቃችሁን እየተጠቀመ ግራ የተጋባችሁ ቅዱሳን እግዚአብሔር ዛሬ ያልተጠበቀ እንግዳ ነገር እግዚአብሔር ዛሬ ያልተጠበቀ ምዕራፍ ይከፍትላችኋል። በሮቼ ተከፈቱ በሉ። ደጆቼ ተከፍተዋል። መንፈስ ቅዱስ ሆይ አመሰግንሃለሁ። በሮቼ ስለከፈትክልኝ አመሰግንሃለሁ። ጠላቶቼ ስለወደቁ አመሰግንሃለሁ። አባ አዲስ ነገር ስለሚሆን አመሰግንሃለሁ። አባቴ እግዚአብሔር ሆይ አዲስ ምዕራፍ ስለምታስገባኝ አመሰግንሃለሁ። የክፉዎችን ምስጢር ስላፈረስክልኝ አመሰግንሃለሁ። ከዘር አረግ ተያይዞ የመጣ የኔ በረከት ያዘገየ ክፉ ስለተመታ አመሰግንሃለሁ። አሁን ደጆቼ እንዲከፈቱ ጸልያለሁ። ጌታ ሆይ በሮቼ ቤተሰቦቼን ትጠብቃቸው ዘንድ ስለ ቤተሰቦቻችሁ የጸለያችሁ በጌታ በኢየሱስ ክርስቶስ ስም መልሶቼ እንዲለቀቁ፣ የቀድሞ የጸሎቴ አቅም እንዲመለስ፣ የቀድሞ የጸሎቴ ጉልበት እንዲመለስ፣ የቀድሞ የአገልግሎቴ ፓወር እንዲመለስ፣ የቀድሞ የአገልግሎቴ መገለጥ እንዲመለስ እለምንሃለሁ እያላችሁ ጸልዩ። የደከማችሁ ሰዎች፣ የዛላችሁ ሰዎች በኢየሱስ ስም መናፍስቶች አሁን ከዙሪያችሁ ይመቱ። አጋንንቶች ከዙሪያችሁ ይመቱ። ኦ ኢየሱስ እርዳኝ በሉ ወገኖቼ፣ እርዳኝ። ቀኝ ደግፈኝ አባ። አሁን በአዲስ ኃይል ግለጠኝ። በመናፍስቶች ላይ ግለጠኝ። በአጋንንቶች ላይ ግለጠኝ። በሟርተኞች ላይ ግለጠኝ። በሞራ ገላጭ ላይ ግለጠኝ። በ666 ላይ ግለጠኝ። በኃይል ግለጠኝ። መንፈስ ቅዱስ አልፈንካቸው። ለሚጠሙ እግዚአብሔር ሆይ ቅባት እንደገና ይለቀቅ። ለተጠሙ ሰዎች ኃይል እንደገና ይለቀቅ። የክፎች ምስጢራት ለዘላለም የፈረሰ ይሁን። ምስጢራቶች ከአንተ ከመለኮት ዘንድ እንዲገለጥላቸው አባ እግዚአብሔር ሆይ በኢየሱስ ስም ይነኩ። ሪቻላባሮስ አባ እግዚአብሔር ሆይ በጌታ በኢየሱስም የመገለጥ መንፈስ እንዲሰጣቸው አባ የኃይል መንፈስ እንዲለቀቅላቸው የክፎች ምስጢር እንዲፈርስ በረከታቸው ይለቀቀ፣ ስኬታቸው ይለቀቀ። የአጋንንት ሚና ይፍረስ፣ የአጋንንት ተጽዕኖ ይፍረስ። አዲስ ነገር ይሆንላቸው። በሮቻቸው ይከፈቱ፣ ደጆቻቸው ይሰጠቁ። ኦ ኢየሱስ ብዙዎቻችሁን ደግሞ ከአገልግሎታችሁ ወደ ኋላ ሊያረጋችሁ የሚፈልግ መንፈስ፣ ከአገልግሎታችሁ ወደ ኋላ የሚያረጋችሁ መንፈስ
ውጪ ከቤተ ክርስቲያን የሚልሽ፣ አዘምር የሚልሽ፣ አትስበክ የሚልህ የትኛውም የአጋንንት ተጽዕኖ ዛሬ በኢየሱስ ክርስቶስ ስም ፈረሰ። አሁን እያመሰገንን እንጸልይ 1 ደቂቃ። አባ እግዚአብሔር ሆይ አመሰግንሃለሁ፣ ስላገዝከኝ አመሰግንሃለሁ፣ በረከቴን ስለለቀቅልኝ አመሰግንሃለሁ፣ አጋንንቶችን ስላስደነገጥክ በዚህ ሌሊት አመሰግንሃለሁ፣ እጆች መጥተው ስለረዱኝ አመሰግንሃለሁ፣ ክንዶች መጥተው ስለረዱኝ አመሰግንሃለሁ። አቤቱ እግዚአብሔር ሆይ ያልተጠበቀ ምዕራፍ ስለከፈትክልኝ አመሰግንሃለሁ። አባ እግዚአብሔር ሆይ አሁን በአጭር ጊዜ ውስጥ ነገሮች ስለሚለቀቁ አመሰግንሃለሁ። አቤቱ እግዚአብሔር ሆይ እጆቼ ለሚዳሰስ ነገር ስለሚገባ አመሰግንሃለሁ። መጽሐፍ ሲናገር እንደዚህ ይላል፣ የለመናችሁትን የጠየቃችሁትን እንደተቀበላችሁ ቁጠሩ እንደሚል በኢየሱስ ስም ተቀበልኩኝ፣ በኢየሱስ ስም ሆነልኝ፣ በኢየሱስ ስም ተሳካልኝ። ሃሌሉያ ኢየሱስ። አባ አመሰግንሃለሁ። ከሀገር ውጭ ያሉ እናቶችን እህት ወንድሞችን ስለረዳ አመሰግንሃለሁ። ኢትዮጵያ ውስጥ ያሉትን እህት ወንድሞችን እናቶችን አባቶችን ስለረዳ አመሰግንሃለሁ። እንደገና ያንተ ክብር ስለተገለጠ አመሰግንሃለሁ። አባ ጤንነታቸው ስለተመለሰ አመሰግንሃለሁ። እግራቸውን የሚያማቸው እግራቸው ስለተፈወሰ አመሰግንሃለሁ። ኩላሊት፣ ጮጋራ፣ ደም ማይነስ፣ ደም ብዛት፣ ግፊት በኢየሱስም ራስ ምታት በጌታ በኢየሱስም አሁን በዚህ ሌሊት ስለፈረሰ አመሰግንሃለሁ። ስለተፈወሱ አመሰግንሃለሁ። መዳኗን በሰውነቷ ላይ ታወቃት እንደተባለ መዳናቸው በሰውነታቸው ላይ አባ እግዚአብሔር ሆይ እንዲታወቅ ስላደረግ አመሰግንሃለሁ። ነፃ መውጣት ስለሆነ አመሰግንሃለሁ። ልጆቻቸው ነፃ ስለወጡ አመሰግንሃለሁ። እናመሰግንሃለን። ከፍ በል፣ ጊዜውን ተረከብ በኢየሱስ ስም። ቅዱሳን በጣም ወዳችኋለሁ፣ አከብራችኋለሁ። ይሄንን ፕሮግራም ለብዙ ሰዎች ይዳረስ ዘንድ ሰብስክራይብና ላይክ ሼር ያደረጋችሁ ቤተሰብ ሁኑ። ጌታ ኢየሱስ ይባርካችሁ። መልካም ጊዜ ይሁንላችሁ። ተባረኩልኝ።